እንደምን ዋላችሁ የስሪቲ እንግሊሽ ቲክቶክ እና ዩቲዩብ ቤተሰቦቼ። ባለፈው ትምህርታችን በግሩፕ ዋን እና ቱ ላይ መብላትና መጠጣት ልጆች ምን ምን እንደሚበሉ ምን እንደሚጠጡ እንዴት መናገር እንዳለባቸው የሚያሳይ ትምህርት ነው የወሰድነው። እነዚህ ሲምፕል ፕሬዘንት አክሽን የምንላቸው አክሽን ቨርብስ ብዙ ጊዜ የሚያደርጉትን ነገር ነው። በኋላ ከዚህ ቀጥለን ደግሞ ምን እያደረግክ ነው ለማለት ሲፈለግ ደግሞ ፕሬዘንት ኮንቲኒየስ እንዴት እንደሚናገር እናያለን። ለጊዜው ግን ጀነራል የሆነ ዩዥዋሊ ኦፍን የሚናገሩትን ነገር ለማሳወቅ የግድ ስለሚገባ ነው። የዛሬው ትምህርት ደግሞ ግሩፕ 3 ይባላል። 3A ጎቱ ወዴት እንደሚሄዱ የሚያሳይ ነው። ብዙ ቦታ የተለያየ ቦታ ነው የምንሄደው። ምን ለማድረግ እንደሆነ እናያለን። ጎቱ ባይ ሴል ጌት ቴክ የሚሉትን ቃላቶች እንዴት እንደሚጠቀሙ ቀላል የሆኑ በደረጃቸው መናገር የሚገባቸውን እንግሊዘኛ ነው እየመረጥኩ እዚህ ማመጣው። why do you go to somewhere? ለምንድን ነው አንድ ቦታ የምትሄደው? where do you go to buy to sell something? የት ትሄዳለህ ለመሸጥ ለመግዛት? እነዚህ አይነት ጥያቄዎችን ጀነራል የሆነ መልስ ለመመለስ ተማሪዎቹ ማወቅ የሚገባቸውን አረፍተ ነገር ነው እዚህ ጋር የመረጥኩላቸው። I go to school to learn. ትምህርት ቤት የሚሄደው ለመማር ነው። I go to the library to read books. ወደ ቤተ መጻሕፍት የሚሄደው ለማንበብ ነው መጽሐፍት። I go to bed to sleep. ወደ መኝታ ቤት የሚሄደው ለመተኛት ነው። go to bed ማለት ወደ መኝታ ክፍል መሄድ ማለት። We go to the zoo to see wild animals. ወደ ዙ ወይም ወደ እንስሳት ማዕከል ለማየት የሚሄደው ዋይልድ አኒማሎችን ወይም የዱር እንስሶችን ለማየት ነው ወደ ዙ የሚሄደው። መካነ ነው የሚባሉት። You go to the shop to buy goods. ወደ ሱቅ የሚሄደው ጉድስ ማለት ጥሮች ማለት አይደለም፣ ሸቀጣ ሸቀጥ ማለት ነው። ጉድስ ሲጨመርበት ከጥሩ ወደ ሸቀጣ ሸቀጥ ይሄዳል ማለት ነው። ወደ ሱቅ የምንሄደው እቃዎችን ሸቀጣ ሸቀጦችን ለመግዛት ነው። he goes አስምሬበታለሁ። go የሚሉት ለማን እንደሆነ goes ደግሞ ለማን እንደሆነ ከዚህ በፊት ለሂ ለሺ ለኢት ቨርቡ ላይ ኦ ኤስኤስ ሲኤች ኤስኤች ኦ እና ኦክስ ከጨረሰ ለምሳሌ ፓስ የምንል ከሆነ ፒኤስኤስ ነው። ፓስስ ብለን ኢኤስ ነው የምንጨምረው። My friend always passes through this corridor. ያል እንደሆነ ጓደኛዬ በዚህ ኮሪደር ሁልጊዜ ያልፋል ነው። push he always pushes his old car to start. push መግባት በኤስኤች ነው የጨረሰው። he ቢመጣ ኢኤስ ነው። እነዚህም እንደዛ ኦ አሁን ያልነው ደግሞ ጎ ለምሳሌ በኦ ጨረሰ። ስለዚህ ኢኤስ ነው እንጂ ኤስ አይጨመርም። ይችን ህግ ማወቅ ነው። ሲምፕል ፕሬዘንት በሚሰራበት ጊዜ ኤስኤስ ሲኤች ሲኤች ኦ እና በኤክስ ከጨረሰ ግሱ ቨርቡ ኢኤስ ጨምር ነው። ቀላል። ሂ ሺ ኢት ላይ ጎዝ ነው ያልነው። ሂ ጎዝ ቱ ዘ ጋርደን ቱ ዋተር ዘ ፍላወርስ። ወደ አትክልት ቦታው የሄደው አበቦቹን ውሃ ለማጠጣት ነው። ቱ ዋተር ሚንስ አሁን ውሃ ማጠጣት። ዋተር ውሃ ይሆናል። ናው ነው አሁን ቨርብ ነው። ሺ ጎዝ ቱ ዘ ኪችን ቱ ኩክ ፉድ። እነዚህ ነገሮች ኩክ ነው። ይሄ ፉድ ነው የምንለው። ከዚህ በፊት ሾርት ቫውል እና ሎንግ ቫውል ብለን ስንማር የነበራቸውን ቃላት እዚህ ቦታ አፕላይ ማድረግ እንችላለን። he goes to the bushes to hunt mice. it goes ሲል እንስሳ ነች። ወደ ቁጥቋጦው ሄዳለች። to hunt mice አይጦችን ለማደን። ስለዚህ ካት ነች ማለት ነው። it goes to the bushes to hunt mice. They go to the playground to play football. ወደ መጫወቻው ሜዳ ሄዱት ለመጫወት ነው እግር ኳስ። The animals go to the river to drink water. እንስሳቱ ወደ ባህር የሚሄዱት ውሃ ለመጠጣት ነው። My father goes to the office to do his job. አባቴ ወደ ስራ የሚሄደው ስራውን ለመስራት ነው። goes to the office to do his job ስራ። My mother goes to the market to buy goods. ሸቀጣ ሸቀጥ ለመግዛት ነው እናቴ ወደ ገበያ የምትሄደው። My mother she ነቻ። ለሺ ደግሞ ኤስ ወይም ኢኤስ ይጨመራል ስለተባለ My mother goes
to the market. My sister goes, she goes to the hairdressers to get her hair washed and shaped. ጸጉሯን ለማስተካከል ወደ ጸጉር ቤት ሄደች። ቢዩቲ ሳሎን ደግሞ። My grandfather and grandmother go to the sofa to take rest. ወደ ሶፋ መቀመጫ ወደ ዳይኒንግ ቦታ የሚሄዱት ወደ እንትን ሬስት ቴክ ለማድረግ ነው፣ እረፍት ለማድረግ ቴክ ሬስት ነው የሚባል። ቀጥሎ ግሩፕ 3B ነው። ይሄ ኤ ነው። ፕራክቲስ ሪዲንግ ናቸው። እነዚህም ንግግርን ማንበብን እንዲለማመዱ ነው። ስለ ሳውንድ ብዙ ስለተማሩ ማንበብ እንዲችሉና እግረ መንገዳቸውን ደግሞ ምን እንደሚባል አንደርስታንድ እንዲያደርጉ ነው። ስለዚህ I go to church to pray. ወደ ቤተክርስቲያን የሚሄደው ለመጸለይ ነው። ቸርችን ያውቃሉ፣ ፕሬይ መጸለይ ነው። He goes to the mosque to pray. ወደ ሞስክ የሚሄደው ወደ መስጊድም ለመጸለይ ነው። My mother goes to the bank to say, my father goes to the bank to save or to borrow some money. ወደ ባንክ የሚሄደው አባቴ ገንዘብ ለማውጣት ወይም ለመበደር ነው፣ ወይም ለመቆጠብ ነው። ሴቭ መቆጠብ፣ ቦሮ መበደር። Our teachers go to school to teach. መምህሮቻችን ወይም መምህራኖቻችን ወደ ትምህርት ቤት የሚሄዱት ለማስተማር ነው። They go to school to teach. Teach and learn opposite. My nephew and cousin go to the stadium to watch football. To watch football games. እንቅስቃሴ ላለው ነገር watch ነው የምንለው እንጂ to see football games አንል። Stadium to watch football games. ስለዚህ የቴና ወንድሜ እና ያጎቴ ልጆች ማለት ነው ወንድ ልጆች ወደ ስቴዲየም የሚሄዱት እግር ኳስ ለማየት ነው። My sister and my niece go to the cinema to see movies or to see films. ሙቪ እና ፊልም ላይ ሲመጣ ደግሞ watch አይባልም፣ እዚህ ጋር see ነው የምንለው። እዛ ፕራክቲካል የሆነ እንቅስቃሴ ሜዳ ላይ ስለማየው ነው watch ያለው። ፊልምና ሙቪ ላይ ሲመጣ ግን ፊልም ላይ see ነው። My younger brother goes to the bakers, ወደ ዳቦ መሸጫ ማለት ነው, to buy loaves of bread. bread ጠቅላላ ዳቦ እንደማለት ነው ወይም እንጀራ ነው። ቁራጩ ግን loaves ነው። a loaf of bread, loaves of bread እንላለን ማለት ነው። My elder brother goes to hospital to get treatment. ሕክምና ለማግኘት ነው ታላቅ ወንድሜ ወደ ሆስፒታል የሚሄደው። Why do you go to hospital? I go to hospital to get treatment ይላል። My uncle goes to the pharmacy to buy some medicine. መድኃኒቶችን ለመግዛት ነው። አጎቴ ደግሞ ወደ ፋርማሲ መድኃኒት መሸጫ ቤት የሚሄደው ማለት ነው። My grandfather goes to the tailor. tailor ማለት ልብስ ሰፊ ማለት ነው። My grandfather goes to the tailor to get his suit made. ሙሉ ልብስ እንዲሰፋለት ነው ይሄዳል። My grandfather goes to the tailor to get his suit made. ሙሉ ልብስ እንዲሰፋለት። My father goes to the garage to get his car repaired. መኪናዋን ለማስጠገን ማለት ነው። I go to the toilet to get rid of waste matter from my body ማለት ነው። ወደ ሽንት ቤት የሚሄደው ልጽዳዳ ነው፣ ከሰውነት የሚወጣው ነገር ላስወጣ ለማለት ነው። ስለዚህ እነዚህ የተመረጡ በየዕለቱ ተማሪዎች ሊሏቸው የሚገቡ ነገሮች ተመርጠው የመጡ ስለሆነ ተደጋግመው እነዚህ ነገር ደጋግመው ሲሉላቸውና ሲያስተምሯቸው ሳይወዱ በግድ ወደ አእምሯቸው ይሄዳል። ስለዚህ እነዚህ የተመረጡ ቃላቶችን ለልጆቻችሁ ከዩቲዩብ እያወጣችሁ ደጋግማችሁ በትርፍ ሰዓት ብታስተምሯቸው ብዙ ተጠቃሚ ይሆናሉ በሚል እምነት አለኝ። እንግዲህ ለዛሬው አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ ብለናል። በሚቀጥለው ትምህርት ደግሞ እንደዚሁ ከልጆቹ ጋር የተያዙ ቀላል የሆኑ አረፍተ ነገሮችን በመጻፍ መናገርና ማንበብና መናገር እንዲችሉ እናደርጋለን። ለዛሬው በዚህ ላይ አበቃለሁ። Thank you very much.